ወገኖች? ደህና ናችሁ? አቀማመጤም ጥሩ አይደለም፣ ቦታዬም ጥሩ አይደለም፣ ግን ልስራ እና ቦታ የራሱ ቆንጆ አይደለም። እንዴት ናችሁ? ሰላም ናችሁ? ማለት ሰው እንደዚህ ሊመጣ ይችላል። በተገኘችው አጋጣሚ አይደል ሁላችንም እንሰራ እና ልስራላችሁ። አሁን ደግሞ መስራት የምፈልገው ምን እንደሆነ ታውቃላችሁ? በጣም በተለይ በሰው ቪዲዮ መዝሙር ይሁን የሆነ ነገር ይሁን ሰርታችሁ ልትሰሩ እስከመጣችሁ ድረስ በዛ ቪዲዮ ቁጭ አላችሁ ወገኖቼ። 24 ሰዓት በዚህ ስደት ዓለም ላይ ያለን 24 ሰዓት ከተለያየ ሰው ጋር እየተገናኘን 24 ሰዓት ከልጆች ጋር እያለን 24 ሰዓት ከሰራተኞች ጋር እያለን እንዴት የምናወራው እንዴት ሊጠፋብን ይችላል? እውነቴን ነው የምላችሁ። ደፍራችሁ ውጡ፣ እናንተ ደፍራችሁ ውጡ፣ ተናገሩ፣ ስሩ። በቃ አሁን ሰብሰብ ብለን አይደል ያለን ቴሌግራም። ጓደኞቻችሁን እንደምታወሯችሁ ነው አስባችሁ መምጣት ያለባችሁ። ልክ ቪዲዮውን ከፍታችሁ ስትመጡ ከጓደኞቻችሁ ጋር ልክ እንደምታወሩ። ምክንያቱም ቪዲዮ ልሰራ ነው ዩቲዩብ ልሰራ ነው ምናምን ካላችሁ ጭንቅላታችሁ እንዳያስብባችሁ ሌላ ማለት ነው። ማለት በቃ እንዳይደብራችሁ። ምንድነው የምታሳምኑት መሰላችሁ ራሳችሁን? ዩቲዩብ ልሰራ ነው ሳይሆን ጓደኞቼ ካላወራ እንደዛ ብላችሁ ራሳችሁን አሳምናችሁ ስሩ። ቪዲዮ ጫኑ፣ ረጃጅም ቪዲዮ ጫኑ። ምክንያቱም በሚታይላችሁ ሰዓት ታይሙን የሚቆጥርላችሁ ይህ ቪዲዮ ነው። ይህ ቪዲዮ ከሌለ እስኪ ሰዎች በአጭር ቪዲዮ ሰብስክራይብ ልታገኙ ትችላላችሁ። ማለት ሰራሽ እና በአጭር ቪዲዮ እይታ ልታገኙ ትችላላችሁ። በአጭር ቪዲዮ ቪው ሊገኝ ይችላል አይደል? ግን ታይማችሁ የት መጣው ነው የሚሞላላችሁ ንገሩ። ይኸውም የሰው እንዳለ የሰው መዝሙር ብትጭኑ ልጆች በመዝሙሩ ራሳችሁ ያልገባችሁ እውነት የእውነቴን ነው የምላችሁ። ከኔ በላይ በዚህን ሰዓት ከኔ በላይ የማይመቸው ሰው አለ ብዬ በፍጹም አልገምትም። ህፃን ልጅ ነው የሚይዝ ታች ያለው ካሜራው ምንም ምቾት አልተሰማም። መስራት ስላለብኝ ብቻ ነው የምሰራው እና ማለት ነው ከኔ በላይ ማይመቸው ሰው የለም። እውነቴን ነው የምላችሁ ወገኖች። 24 ሰዓት ከነሱ ጋር ነው። 24 ሰዓት የምኝታ ክላስ እንኳን አልሄድም። እሱን ደግሞ ወድጄና ፈቅጄ ነው የምሰራ። እኔ የውጭ ሰራተኛ ነኝ። ጠፍቼ ነው የምሰራ። የውጭ ሰራተኛ ነኝ። መብቴ ነው የመቀየር፣ ግን ስራ የለም። እኛ ጋር ኩዌት ረጅም ሰዓት ኢትዮጵያ ዝግ ነበር። አሁን ኢትዮጵያ ክፍት ስለሆነ ሰራተኛ እንደፈለጉ እያስገቡ ስለሆነ እኛን አይፈልጉንም። እንደዚህ ከምሳቅ ኩሽና ይዣችሁ ኩሽና ልውሰዳችሁ። ኩሽና እንሄድ እንደፈለግን እንድናወራ ማለት ነው። እና ይሄ የእናቷ ቤት ነው። ኩሽና አልቆይ ልውሰዳችሁ። ኩሽና እና ኩሽና ሆነን እናወራ። ኩሽና ሆነን كلمها أليمة እና ኩሽናም ልጆች አሉ። ለማንኛውም ሰው ቤት ነን ያለን። እንደዛ ደግሞ መስራት ነው የምፈልገው እኔ። እሱ ነው እዛው የፈረደበት በረንዳ ላይ እንምጣ እና ምንድነው የምንፈልገው መሰላችሁ ወገኖች? ቪዲዮ እንስራ። አዙራችኋለሁ። ዙሩ ለትንሽ ጊዜ ችግር የለውም። እኛም የሆነ ጊዜ ቀን ይመጣል እና እሱ ነው ኢዴት ምናምን ማድረግ ደግሞ ጊዜ የለኝም፣ አይመቸኝም። እና ቻሉት ትንሽ ጊዜ ቻሉት እና ምንድነው የምናደርገው? እንደምንም ብላችሁ ቪዲዮ ስሩ። ግድ የላችሁ እንደምንም ብላችሁ ተጨናንቃችሁ ካላችሁ ጊዜ ላይ በጣጥሳችሁ ቆራርጣችሁ እንደምንም ብላችሁ ቪዲዮ ስሩ። ቪዲዮአችሁን ስሩ። ጎበዞች ሁኑ። ልሰሩ ከመጣችሁ የሰው ቪዲዮ እና ተያያችሁ አይደል? በረንዳ ላይ ነኝ እንደነገርኳችሁ ነው። ዘፍጥፍጥ ብሎ ማውራት ደስ ይለኛል። እንደዚህ እንደገጠሮች አለማረግ ምንም ማድረግ አይቻልም። እነሱ ነው ቪዲዮአችሁን ስሩ። የነበርኩበት ቦታ ጥሩ ነበረ፣ ግን
እንትን አላለኝም፣ አልተመቸኝም። እንዳጋጣሚ አረቦች ከመጡ እንዳይገቡብኝ ነው ቪዲዮ ላይ። ያው ታውቃላችሁ እነሱ ስለሚሉ ማለት ነው። እና ወገኖች ምንድነው የምታደርጉ እናንተ? ቪዲዮአችሁን መስራትና መስራት በትንንሽ ቪዲዮ እሰው። እናንተ እኮ የብዙ ሰው ቪዲዮ ነው የምታዩ። የእናንተ ግን ትንሽ ናት፣ ነካ ነካ አድርገውላችሁ ይወጣሉ። ታይማችሁ እንዴት ነው የሚሞላላችሁ? ታይማችሁ አይሞላላችሁም። ስለዚህ ምንድነው ማድረግ ያለባችሁ? ቪዲዮ መስራት አለባችሁ። እሺ ቪዲዮ ስሩ። ደግሞ በዚህ ዱንያ ላይ ቆይ ምንድነው የሚያስፈራ ነገር? ምንም። እንዲያውም ለእናንተ ማለት ነው በጣም አሪፍ ነው። እንደ ማስታወሻ ይሆንላችኋል። ታውቃላችሁ ማስታወሻ ነው። እኔ አሁን እችን ጊዜ አሁን የምሰራትን ጊዜ እውነት ለእኔ እንኳን ምሰራው እላለሁ። አንዳንዴ ማስታወሻ ናት፣ ቀልድ አይደለም። 24 ሰዓት ብቻ ቀልድ አይደለም። እንደዚህ የተወሰነ ነፃነት የሌላችሁ 24 ሰዓት ከእነሱ ጋር ኧረ እንደውም ብዙ አንድ አጋጣሚ ልንገራችሁ። በዚህ ስልኬ ትንሽ እያስቸገረኝ ነበር እና ከሰው ጋር ስልኬ ልናስተካክል እየሞከርን ነበር። አንዳንዴ እነዚህ አረቦች ማለት እንደነገርኳችሁ አሁን የምሰራበት ሴትዮ በጣም ጥሩ ሰው ናት፣ ነፃነት ምናምን አላት። ግን በምን አይነት መልኩ እንደሚያስቡን አላወኩም። እና ማታ ላይ ነው ልጁን አስተኝቼ እነሱም ተኝተው ሁሉ ነገር በቃ ማንም የለም ልጁ ተኝቶ ምናምን ስልኩን ማስተካከል ጀመርን በቪዲዮ ማለት ነው። እና ስልክ ቤት መወስዳኝ 2 3 ምናምን ሞክረ ነው እምቢ ብሎ ነበር፣ አልተስተካከለም ነበር ስልኩ ማለት ነው። እና ከዛ ስልኩን እያስተካከልኩ እንደሆነ እያየችኝ ነው። በቪዲዮ ነው የማወራው፣ ድምፅ ስፒከር አድርጌያለሁ፣ ምክንያቱም በቪዲዮ ስለሆነ እንድሰማ ማለት ነው። እና ስፒከር አድርጌያለሁ ወደ ኩሽና። እውነት በቃ እሷ በዛ በላይ ስልክ ትደውላለች። እኔ እኮ 24 ሰዓት እነሱ ጋር ነኝ። ቢያንስ 30 ደቂቃ ራሱ ለስልክ መስጠት ነበረባት። እና በቃ ከዛ አጨናነቀች። ሊስተካከል ትንሽ የቀረውን በቃ እየወጣ ተናድጄ እና ምን ለማለት ፈልጌ ነው፣ አሁን ቪዲዮ ስሩ በሚል ነው ላወራ አይፈልጉም። አንዳንድ ልጆች ምንም ቪዲዮ ስለሌላችሁ ማለት ነው። ቪዲዮ ስሩ ነው የመጣሁበት ዋናው፣ ስሩ ነው የመጣሁበት ዋናው። ግን በዛው እግር መንገድ ላወራ የፈለኳችሁ ለእኔ ይሄ አሁን የምሰራው እስከ መቼ እንደሆነ ባላውቅም፣ ያው ስወጣ ማውረት ስላለን ታያላችሁ። እስከ መቼ እንደሆነ ባላውቅም እዚህ ቤት እስካለሁ ድረስ ለእኔ ማለት ነው በቃ ትልቅ እንትን ነው፣ ትልቅ ቻንስ ነው። ታውቃላችሁ በቃ አስታውሰዋለሁ። ይህን ቪዲዮ ሳይ ምን አይነት ጊዜ እንዳሳለፍኩ አስታውሰዋለሁ። የስራ ችግር የለብኝም። አዎ ስራ ችግር የለም። ብዙም የሚጫነኝ ነገር የለም። የተሰራ ነገር ነው መበላ። በቃ ልጁ ነው እንጂ ኃላፊነት የልጁ ነገር ነው እንጂ ኃላፊነት ያለብኝ በአሁኑ ሰዓት ስራ የለኝም። ግን ነፃነት ደግሞ እዚህ ነገር ላይ መገላገል ይፈልጋሉ። እኔም ዛሬም ነገር የምንሰለችኝ ዩኒፎርም ነው ማለት ቢያንስ እንኳን 12 ሰዓት ክፍላችሁ ብትገቡ ከ12 ሰዓት እስከ ነገ 9 ሰዓት ድረስ እፎይ የምትሉትን ሰዓት አይታችሁታል? እፎይ የምትሉበትን ሰዓት አይታችሁታል? ምን ያህል እፎይ እንደምትሉ እና እሱን አጥቻለሁ። እዚህ ቤት መቀየር እችላለሁ፣ መብቴ ነው። ማንም ያስገደደኝ ነገር የለም። ግን አላገኝም፣ ስራ የለም። አሁን እኛ ጋር ስራ የለም። እኛ ጋር አሁን ያለሁበት ቆይ ስለሆነ እኛ ጋር ስራ የለም። ቅድም የነበርኩበት ቦታ በጣም ቆንጆ ነበረ፣ ግን እነሱ ከሚገቡብኝ ከእነሱ ጋር እንትን ከምል እንደዚህ ይሆን ብዬ ነው። ፊቴ ምናምን በስርዓት እየታየ አይደለም። እና እሱ ነው ለእናንተም አንደኛ ማስታወሻ ነው። ተደፋፍራችሁ ግቡ፣ ቪዲዮዋችሁን ስሩ። 10 ደቂቃ ምን ችግር አለ? ከሆነ ሰው ጋር እንደምታወሩ የሆነ ሰው ጋር እንደምታወሩ ሆናችሁ ስሩ። የሆነ ሰው ጋር እያወራችሁ እንዳለ ሳሉት። በቃ ቴሌግራም ላይ ግሩፕ አላችሁ፣ ጓደኞች አሉ። እነሱ ጋር እንደምታወሩ አድርጋችሁ አውሩና እንደዛ አድርጉ። እሺ እንደዛ አድርጉ፣ ስሩ፣ ተበረታቱ፣ እንበረታታ፣ እንያያዝ፣ ሁላችንም እንያያዝ። እናንተ ደግሞ ስሩ፣ ግዴታ ነው።
የሰዎችን ቪዲዮ እያያችሁ የእናንተ ቪዲዮ መታየት አለበት። በአጭር ቪዲዮ አትቀመጡ። ታይም ይቆጥርላችኋል። ሰው መጥቶ ሲያየላችሁ ታይማችሁ ይሰራላችኋል። ባል አሁን አንዳንዶቹ 1000 ሰብስክራይብ አለኝ ግን ታይሜ በምንድን መልኩ ነው የማገኘው የሚሉ ልጆች አሉ። አያችኋል? አብሮ እንዲሄድልን እኛ አሁን ልጆች ሲገቡ ሲሰሩልን ታይሙ እስኪ እንደዚህ ነው ታይሙ እንትኑም አብሮ እንዲሄድ ነው የምንፈልግ አይደል? ምንም አልተመቸም እውነት። ግን ሰው ቤት ነው ያለው ቪዲዮ ደግሞ መስራት አለብኝ። በቃ መሬ መስነፍ የለባት መስራት አለባት። ማይመች ቦታም ባይሆንም መስራት አለባት። ነገ ሌላ አዲስ ቀን አለ ብላ ስለምታስብ ማለት ነው። እና ሁላችሁም እንደዛ ነው ማሰብ ያለባችሁ። ይህ ቪዲዮ ለምን ይሆናችኋል ብትሉኝ ለሆነ ጊዜ ማስታወሻ ይሆናችኋል። እኔ አሁን ይህን ቪዲዮ ሳየው ምንም መቼም ሚረም አልረሳው። ስልኳን እንኳን ሌሊት እንዳላስተካክል የከለከለችኝን አረሳት። እውነት 2 ቀን በተከታታይ ከዛ መጨረሻ ላይ በእነሱ ዋይፋይ የምጠቀም መስሏቸው የራሴም አለኝ 7 ብር ከምናምን ከፍዬ ማስሞላው አለኝ የራሴ የእነሱንም እጠቀም ነበር እና ከዛ ራሱ አነሳኝ 2 ቀን ሳወራ ስላዩ ማለት ነው በተከታታይ እና ላስተካክል ነበር የሀሳቤ ስልኩን ላስተካክል ነበር። አያችሁ እሱን ነፃነት አለማጣት በቃ የገዟችሁ ነው የሚመስላችሁ። በቃ የገዟችሁ እዚህ ሀገር በተለይ ትንሽ ይከብዳል፣ ጸባያቸው ይከብዳል። እዚህ በፊትም ጓደኛዬ ጋር ስናወራ እንደነበረው ኩዌት ስራ አይደለም የሚከብድ የእነሱ ጸባይ በጣም ከባድ ነው። አዳዲስ ልጆችም እየተፈተናችሁ ያለው እሱ ነው። ሳውዲ የሰራችሁ ዱባይ የሰራችሁ ልጆች እየተፈተናችሁ ያለው እሱ ነው። እዚህ ሀገር የሚከብደው ጸባያቸው በጣም ነው የሚከብደው ጸባያቸው ማለት በቃ ሰራተኛ ብለው አመጧችሁ በቃ ልክ እንደገዟችሁ አድርገው ነው የሚስሉት። በቃ እቃ አሁን ከተገዛ እኮ ያ እቃ ወይ እስኪሰበር ወይ የሆነ ነገር ሲሆን ዝም ብላችሁ አይደል የምትጠቀሙበት። እነሱም እንደዛ ነው የሚያስቡት። ሲጀመር ሲያመጡን እንደ ዱባይ አይደለም፣ ኩዌት ሲያመጡን እንደገዙን ነው የሚያስቡት። ከዛ አልፈልግም ካላችሁ ራሱ ይሸጧችኋል፣ ወስደዋችሁ ይሸጧችኋል። እንዲያውም በተሻለ እነሱ 500 አመጣችሁ ከሆነ 1000 ነው የሚሸጧችሁ። በተሻለ ዋጋ ነው የሚሸጧችሁ፣ ያተርፉባችኋል። እና እንደዛው ነው የሚያስቡት። እኛም ውጭ ስንመጣ ያው ከነሱ ፋሚሊ ጋር ከተቀላቀልኩ አመት ሊሆነኝ ነው እዚህ ፋሚሊ መስራት ከጀመርኩና በተለይ እንደዚህ ልምድ ስትሉ በቃ ልክ እንደገዟችሁ አድርገው ነው የሚያስቡት። በቃ የእነሱ ናቸው ገዝተዋችኋል። እንደዛ ነው የሚያስቡት። እና እንደዛ ነው እላችኋለሁ ወገኖችዬ፣ ጎበዞች ሆኑ። ይህ ሁሉ ወሬ ማወራው ለማን ነው? ቪዲዮ ለማሰሩት አጫጭር ቪዲዮ ላላችሁ፣ ያውም አጫጭሩም የራሳችሁ ሳይሆን የሰው መዝሙር እንዴት ናችሁ ደህና ናችሁ የሚል እንኳን የለም። ሰብስክራይብ አድርጉ የሚል የለም። የሰው ነገር መዝሙር ጥሩ ነው እኮ ደስ ይላል፣ ደስ ይላል። እነዛ ታዋቂዎች ሰዎችን ስናመጣቸው ደስ ይላል። ግን ዩቲዩብ ማያስብልን ከሆነ ሰብስክራይብ ብቻ አስገኝቶ ሰዓት ማያገኝልን ከሆነ ከዛ ደግሞ ሰብስክራይቡን 1000 ሞልተን እንደገና ደግሞ ምንድነው የምንፈልግ ሰዓት ደግሞ ለነገራለን። ስለዚህ አብሮ እንዲሄድልን ምንድነው የምናደርግ? የቴሌግራም ግሩፕ ሁሌ አይገኝም አይደል? ሁሌ አናገኘው። እርግጠኛ ነኝ የቴሌግራም ግሩፕ የሆነ ጊዜ ወይ ይደክመናል ወይ ይደክማቸዋል፣ እንሰለቻለን። አሁን ሳንሰለች አሁን እንደተያዝን እንዳለ ቪዲዮ ስሩ። ከቻላችሁ 2-3 መድሬ ማጃት ይልፎ ከቻላችሁ 2-3 ካልቻላችሁ ደግሞ በቀን 1 ቪዲዮ ግድ፣ በቀን 1 ቪዲዮ ግድ። የመደምሽን ስራ ጠዋት ተነስተሽ ቤት እንደምታጸጂ፣ ከዛ ደግሞ ቤትሽን አጥተሽ ሲጨርሽ ምግብ ምሰሪ ከሆነ ወደ ኩሽናሽ እንደምትገቢ፣ ይህም እንደዛ አርጋችሁ ይሉት። ቪዲዮ የሌላችሁ ልጆች ስሩ። ምንድነው የሚያስፈራ ነገር? ምን አለ ነው የሚያስፈራ? የወደድሽ ወዶሻል፣ የጠላሽ አይወድሽም። የወደድሽ ወዶሻል፣ አይጠላሽ፣ የጠላሽም አይወድሽም። ስለዚህ ለሰው ፈርታችሁ እንደዚህ ሁኔ ለምን ወጣለሁ ብላችሁ ከሆነ ድንገት በዩኒፎርም ምናምን መውጣት ደብሯችሁ ከሆነ ምን ችግር አለው? የስራ ልብስ ነው፣ ምንም እኮ አይደለም። በቃ ስራ ላይ ነኝ አለው። እንደውም እኔ በጣም ነበር የምመኝ፣ በጣም ነው የምመኝ በሌላ ስለምንገባ ሰዓቴ እየደረሰ ስለሆነ ሰላም ሁኑልኝ ወገኖች። ባባይ ሰላም ሁኑ። እሺ ማዎች